ስማንተ እሷ የምትመጣ ቀን አትጥራኛል አልኩ። ይሁን እኔ እኮ ችግራችሁን እንድትፈቱ ብዬ ነው። ሁለተኛ በእኔና በእሷ መሀል ገብተህ ምንም ልታደርግ እንዳትሞክር። የመጨረሻችን ነው የሚሆነው። ዮናስ ለምንድን ነው እኔ ስመጣ ጠብቆ የሚሄደው? እኔ እንጃ። ሂድና ጥራልኝ። ኧረ እኔ በመሀላችሁ እንዳልገባ አስጠንቅቆኛል። ካልሆነ ራሴ ነኝ ገብቼ የምጠራው። እንደሱ ይሻላል። ጥሩ። ማን ነው? ኧረ ቀስ በሉ። ቆይ አንተ ማን ስለሆንክ ነው እኔ ስመጣ ጠብቀ የምትሄደው? ባልተፈለኩበት ቦታ መቆየት ስለማልፈልግ። ስለፈለኩ መሰለኝ በረህን አንኳኩቼ የመጣሁት። በመፈለግና በህል ውስጥ እኮ ትልቅ ልዩነት አለ። ቆይ አንተ ማን ሆነህ ነው ያዙ ይልቀቁኝ የምትለው? ይኸውልሽ እኔ ቃሌ የማከብር ሰው ነኝ። ለቃሌ እታመናለሁ። ማለት ተረጋግተሽ አስበሽበት ግን ስሜቴን ብትረጂኝ ደስ ይለኝ ነበር። ቀልደኛ ነህ። በዚህ ሰዓት ፍቅር ምናምን ትላለህ እንዴ? ሲጀምር you are not my type። በግድ ውደጂኝ ብዬ ሙጥኝ አልልብሽም። ግን አንድ ነገር ቃል ገባልሻለሁ። ካሁን በኋላ መቼም ቢሆን በዙሪያሽ አልገኝም። ይቅርታ አድርግልኝ። እኔ ግን አመጣጤ ገንዘብ እንደሚያስፈልግ ሰምቼ ልሰጥ ነበር። እኔ አግኝቻለሁ። ለኔ መስጠት ካሰብሽ ግን አባቶችን አግዥልኝ። የእመቤታችንና የጌታችንን ስደት ቤተክርስቲያናችን በወርሃ ጽጌ ታስበዋል። ከመስከረም 26 እስከ ህዳር 6 አባቶች የእመቤታችንን ስደት እያሰቡ ሲዘምሩ ያድራሉ። አሁንም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች በዓታቸው እንዲሰራ እርዳታ ያስፈልጋል። ለማገዝ ንግድ ባንክ 1044 25 98 391